ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ ስለ አንድ ልዩ ወጣት እናወራለን። ይህ ወጣት ዝም ብሎ ዩቲዩበር አይደለም። እሱ የኢንተርኔት ዓለም አውሎ ንፋስ ነው። ስሙን ስትሰሙ የሚለውን ድምፅ በአእምሯችሁ ላይ ይመጣል። አዎ እሱ አይሾ ስፒድ ነው። ግን ዛሬ የምናወራው ስለ ዝናው ብቻ አይደለም። ስፒድ ወደ ኢትዮጵያ ሊመጣ ነው የሚለው ወሬ የኢንተርኔቱን ዓለም እያጫነቀው ይገኛል። ለመሆኑ ይህ ብዙ የተወራለት ወጣት ወደ ሀገራችን መምጣቱ ለኢትዮጵያ ምን ትርጉም አለው? ለቱሪዝማችን፣ ለኢኮኖሚያችን ምን ጥቅም ያመጣል? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ኢትዮጵያ የመምጣቱን ጉዳይ ከማየታችን በፊት ከህይወት ታሪኩን ጀምር። ትክክለኛ ስሙ ዳረን ዋትኪን ጁኒየር ይባላል። ገና በ16 ዓመቱ ከቤቱ መኝታ ክፍል ሆኖ ጌም በመጫወት የጀመረው ስፒድ ዛሬ በሃያዎቹ መጀመሪያ ላይ ሆኖ ዓለምን በእግሩ ያዳርሳታል። መጀመሪያ ላይ ብዙዎች እብድ ስለሆነ ስለሚጮህ ብቻ ነው የሚታየው ይሉት ነበረ። ነገር ግን ስፒድ ከጮት በላይ ነው። እሱ ኮንሲስተንሲ ወይም ያለመታከት ትርጉም የገባው ወጣት ነው። ለክርስቲያኖ ሮናልዶ ያለው እብድ የመሰለ ፍቅር በመጨረሻም ከሮናልዶ ጋር በአካል እንዲገናኝ አድርጎታል። ይህ የሚያሳየው አንድ ነገር ነው። ይህም የፈለከውን ነገር በትጋት ከሰራህና ስግጥ ካልክበት የማታሳካው ዓላማ እንደሌለ ነው። ዛሬ ላይ ከ25 ሚሊዮን በላይ ዩቲዩበሮች ይከታተሉታል። እያንዳንዱ የላይቭ ስርጭቱ ደግሞ በሚሊዮነሮች ይታያል። አሁን ደግሞ ስፒድ ለሀገራችን ያለው ፋይዳ ምን ያህል እንደሆነ እንዲህ ስፒድ ወደ አንድ ሀገር ሲሄድ ዝም ብሎ አይሄድም። ያቺን ሀገር ለዓለም ያስተዋውቃታል። ለምሳሌ ስፒድ ጃፓን በሄደ ወቅት የነበረው ግርግር ጃፓንን በወጣቱ ትውልድ ዘንድ በድጋሚ ትሬንድ እንድትሆን አድርጓታል። በብራዚል ጎዳናዎች ላይ ሲሮጥ፣ ከሰዎች ጋር ሲጫወት ዓለም ስለ ብራዚል ባህልና ደግነት በስፋት እንዲያውቅ እድልን ከፍቷል። ሌላው ወደ ህንድ በሄደ ጊዜ የታየው በሚሊዮን የሚቆጠሩ ህዝብ የህንድን ቱሪዝም ዲጂታል ገጽታ ቀይሮታል። እነዚህ ሀገራት ስፒድን የተቀበሉት እንደ አንድ ተራ ዩቲዩበር ሳይሆን እንደ ተንቀሳቃሽ ታፔላ ወይም ማስታወቂያ ፖስቸር ነው። በሚሊዮነር የሚቆጠሩ ወጣቶች እሱ የሄደበት ቦታ መሄድ፣ እሱ የበላውን መብላት ይፈልጋሉ። ይህ ዘ ስፒድ ኢፌክት ይባላል። አሁን ወደ ዋናው ነጥብ እንምጣ። ስፒድ ወደ ኢትዮጵያ መምጣቱ ምን ጥቅም አለው? አስቡት። ስፒድ ላሊበላ ቆሞ አክሱም ላይ ሱ ሲል ወይም እንጀራ በእጁ ሲጎርስ ዓለም ይህን ቢያይ ያ ማስታወቂያ በኢትዮጵያ ገንዘብ ሊገዛ የማይችል ነው። በሚሊዮን የሚቆጠሩ አድናቂዎች ኢትዮጵያ መታየት ያለባት ሀገር አድርገው እንዲያስቧት ያደርጋቸዋል። እሱ ሲመጣ ሌሎቹ ትልልቅ ዩቲዩበሮች፣ ኢንፍሉዌንሰሮች አይናቸውን ወደ ኢትዮጵያ እንዲያዞሩ በር ይከፍታል። ስለዚህ ኢትዮጵያውያን ወገኖቼ ሆይ ስፒድ ሲመጣ ልክ እንደ ሀገር መሪ፣ እንደ ባለስልጣን አክብረን ወጎቻችንን በክብርና በፍቅር ልናስተዋውቀው ይገባል። የእኛን ባህል፣ የእኛን እስክስታ፣ የእኛን ምርጥ ቡና እንዲቀምስ በማድረግ ትክክለኛውን የምንኮራባትን የኢትዮጵያን ባህል ልናሳየው ይገባል። የእሱ እዚህ መምጣት ለኛ ትልቅ የዲፕሎማሲ ድል ነው። በመጨረሻም ወገኖቼ እናንተ ምን ታስባላችሁ? ስፒድ ኢትዮጵያ መጥቶ የትኛውን ቦታ ቢጎበኝ ትላላችሁ? ከማን ጋርስ ቢገናኝ ይመረጣል? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።